በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሙሴ ስም የሚጠሩ ቅዱሳን ታሪክ። ሊቀ ነቢያት ቅዱስ ሙሴ። እስራኤላውያን በግብፅ ባርነት እየተገዙ ባለበት ወቅት ፈርዖን እስራኤላውያንን ወንድ ልጅ ሲወልዱ እየገደለ በአዋጅ አስነገረ። የሙሴም እናት ልጇን በፈርዖን ትእዛዝ መሰረት እንዳይገደልባት ስለ ፈርዖን ትእዛዝ ፍራቻ ልጇን በቅርጫት አድርጋ ወንዝ ውስጥ ጣለችው። ተርሙት የምትባል የፈርዖን ልጅ በወንዝ ገላዋን ልትታጠብ ወርዳ ሳለ በዚያ ቅርጫት አግኝታ ብትከፍተው የሚያሳሳ ውብ ልጅ አገኘች። ይህንን አሳድገዋለሁ ብላ ወደ ቤቷ ወሰደችው። ሙሴ በንጉሥ ፈርዖን ቤት አደገ። የሙሴም እናት ተንከባካቢ ሞግዚት ሆና ተጥሎ የተገኘውን ልጁን እንድታሳድግ ከፈርዖን ሴት ልጅ ጋር በድብቅ ተስማምታ በንጉሡ ቤት ገባች። እናቱም ልጇ ሙሴን የፈርዖን ልጅ እንዳይባል ሃይማኖቱ፣ ማንነቱ፣ ታሪኩ፣ ባህሉ ጠንቅቃ እያስተማረች አሳደገችው። ሙሴ 40 ዓመት በሆነው ጊዜ አንዱ ግብፃዊ እስራኤላውያንን ሲገድል አይቶት ለወገኑ ተበቅሎ ግብፃዊውን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸው ፈልጎ ወደ እነርሱ ጠጋ ቢል አንደኛው አመፀኛ ዕብራዊ ትላንት ግብፃዊ እንደገደልኸው ልትገለን ትሻለህን? አለው። ሙሴም በድብቅ አደረግኩት ያልኩት ለካ ታውቅብኛል ብሎ ፈርዖንን ፈርቶ ምድያም አገር ሸሽቶ ሄደ። የሚዲያም አገር ካህን የሆነው የዮቶንን ሴት ልጅ ሴፓራን አግብቶ 40 ዓመት በምድያም ተቀመጠ። 2 ልጆችንም ወለደ። ይህችም ምድያም የተባለች አገር ቅድስት አገር ኢትዮጵያ ናት። ስለዚህም ጉዳይ መጽሐፍ ቅዱስ እንዲህ ይላል። ፈርዖን ሙሴ ግብፃውያን እንደገደለ በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ። በምድያምም ምድር ተቀመጠ። በውሃ ጉድጓድ አጠገብም አረፈ። ለምድያምም ካህን 7 ሴት ልጆች ነበሩት። እነርሱም መጥተው ውሃ ቀዱ። የአባታቸውንም በጎች ሲያጠጡ ውሃው ገንዳ ሞላ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸውም ወደ ራጉኤል በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ? አላቸው። እነርሱም አንድ ግብፃዊ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣን አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራ ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው። ሙሴም ኢትዮጵያዊቱን አግብቶና ባገባት በኢትዮጵያ ምክንያት ማርያም፣ አሮን በእርሱ ላይ ተናገሩ። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? እግዚአብሔር ሰማ። ይህም በምድር ላይ ካሉ ሰዎች ሁሉ እጅግ ትሑት ሰው ነበር። እግዚአብሔርም ወዲያው ሙሴንና አሮንን ማርያምን 3ታችሁን ወደ መገናኛ ድንኳን ውጡ ብሎ ተናገረ። 3ቱም ወጡ። እግዚአብሔርም በደመና አምድ ወረደ፣ በድንኳኑ ደጃፍም ቆመ። አሮንና ማርያምን ጠራቸው። 2ቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እነጋገረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። ባሪያዬ ሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? አለ። እግዚአብሔር ተቆጥቶባቸው ሄደ። ደመናውም ከድንኳኑ ተነሳ። እነሆ ማርያምም ለምጻም ሆነች፣ እንደ አመንዳይም ውርጭ ሆነ። አሮንም ማርያምን ተመለከተ፣ እነሆ ለምጽም ሆና ነበር። አሮን ሙሴን ጌታዬ ሆይ ስንፍና አድርገናልና በድለናልና እባክህ ኃጢአት አታድርግብን። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 1 እስከ 12። እንግዲህ ሕዝብ እስራኤልን ከግብፅ ሳይወጡ በኋለኛው ዘመን ጌታችን ከመወለዱ ከብዙ ዘመን በፊት በቅድስት አገር ኢትዮጵያ ውስጥ እግዚአብሔርን የሚያገለግል ካህን እንደነበር
መጽሐፍ ቅዱስ የሚመሰክረው ሐቅ መሆኑን ልብ ማለት ያስፈልጋል። የኢትዮጵያ የክርስትና ደሴት ናት የሚባለው ከበቂ በላይ ብዙ ምክንያት ማስረጃ ኑሮ ነው እንጂ እንዲሁ አይደለም። ወደ ሙሴ ታሪክ እንመለስና ሙሴ በምድያም አገር በዱር ሆኖ የካህኑ የዮቶርን በጎች እየጠበቀ ሳለ በቁጥቋጦ ውስጥ ታላቅ ራእይ አየ። ነበልባል ከአመልማል ጋር ከአመልማልም ከነበልባሉ ጋር ተዋህዶ ነበልባሉ አመልማሉን ሳያቃጥለው አመልማሉም ነበልባሉን ሳያቃጥለው ተመልክቷል። ይህ ምስጢር ለመረዳት ጠጋ ሲል ከቁጥቋጦው ውስጥ እግዚአብሔር ድምፅ አውጥቶ ጠራው። የቆምበት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። ዘጸአት ምዕራፍ 3 ቁጥር 5፣ ሐዋርያት ሥራ ምዕራፍ 30 ቁጥር 34። ለጊዜው አመልማሉ የእስራኤል ነበልባሉ ደግሞ የመከራቸው ምሳሌ ነው። አመልማሉ ነበልባሉን ያለማጥፋቱ እስራኤል መከራውን ግብር ገብተው ቀኖና ይዘው እናረቃለን ያለማለታቸው ምሳሌ ሲሆን ነበልባሉ አመልማሉን ሳያቃጥለው ማየቱ የግብፅ መከራ እስራኤልን ጨርሶ ያለማጥፋቱ ምሳሌ ነው። ፍጻሜው ግን ሙሴ ያየው የነበልባልና የአመልማል ተዋህዶ የመለኮትና የትስብእት ተዋህዶ ምሳሌ ነው። ነበልባሉ አመልማሉን እንዳላቃጠለው ሁሉ አመልማሉ ነበልባሉ እንዳያጠፋው ምልአቱን መለኮት ምልአቱን ስፋቱን ርቀቱን ሳይተው ሥጋ ግዙፍነቱን ሳይተው የመዋሃዳቸውን አንድ አካል አንድ ባሕርይ የመሆናቸው ምሳሌ ነው። እንዲሁም ነበልባሉ የጌታችን ምሳሌ ሲሆን አመልማሉ ደግሞ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ይህም ነበልባሉ አመልማሉን እንዳላቃጠለው ሁሉ እሳተ መለኮት ጌታችን 9 ወር ከ5 ቀን በማኅፀኗ ባደረ ጊዜ እመቤታችንን ባሕርየ መለኮቷ አላቃጠላትም። አመልማሉ ነበልባሉን እንዳላጠፋው ሁሉ ጌታችን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ቢሆንም ባሕርየ መለኮቱ አልተለወጠም። ይህንንም ቅዱስ ኤፍሬም በሐሙስ ምስጋናው ላይ እንዲህ ሲል ገልጾታል። መለወጥ የሌለበት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠል ያያት ሕጽ ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ አላቃጠላትም። ከወለደችው በኋላ ድንግልናዋ አልተለወጠም። ሰው ቢሆንም መለኮት አልተለወጠም፣ በእውነት አምላክ ነውና። በእውነት አምላክ የሆነ እርሱ መጥቶ አዳነን። የደማስቆው ሊቅ ቅዱስ ዮሐንስም ዕፀ ጳጦስ የአምላክ እናት አምሳል ነበረች። ሙሴ ወደ እርሷ በተጠጋ ጊዜ እግዚአብሔር አንተ የቆምባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ አለው። እንግዲህ ሙሴ የወላዲት አምላክ ምሳሌ ያየባት መሬት የተቀደሰች ከሆነች ምሳሌዋ ራሷ ምን ያህል የተቀደሰች ይሆን? እርሷ ቅድስት ብቻ ሳትሆን ቅድስተ ቅዱሳን ናት በማለት ስለ እመቤታችን አስተምሯል። ከዚህ በኋላ እግዚአብሔር ሙሴ ሕዝበ እስራኤልን ከግብፅ ባርነት እንዲያወጣቸው ላከ። ሙሴም ወደ ግብፅ አገር ሄዶ 10 የተለያዩ መቅሰፍቶች አመጣ። መጀመሪያው ውሃ ወደ ደምነት ለወጠው። 10ኛው የበኩር ልጃቸው ሞቱ። በታምራቱ ሕዝቡን ይዞ ከግብፅ ወጣ። የኤርትራ ባህርን በበትር ለሁለት ከፍሎ አሻገራቸው። ከዚህ በኋላ ሕዝበ እስራኤልን በምድረ በዳ 40 መዓልት መና በደመና ከሰማይ እያወረደ ይመግባቸው ነበር። ከዓለትም ውሃ እያፈለቀ አጠጣቸው። እስራኤል ግን ክፉዎች ነበሩና በክፉ ይነሱበት ነበር፣ በድንጋይም ሊወግሩት ያሰቡበት ጊዜ ነበር። እርሱ ግን ፍጹም በመታገስ በኃጢአታቸው እንዳይሞቱ ወደ እግዚአብሔር ይማልድላቸው ነበር። ሙሴ ሰው ከመውደዱ ጋር እንደሚነጋገር ከእግዚአብሔር ጋር 570 ጊዜ ቃል በቃል ተነጋግሯል። 40 ቀን 40 ሌሊት ከጾመ በኋላ 10 ትእዛዛት የተጻፈባቸውን ጽላት ተቀበለ። እስራኤላውያን ባዩት ጊዜ እንዳይሞቱ ፊቱን እስኪሸፍንላቸው ድረስ ፊቱ እንደ ፀሐይ የሚያበራበት ጊዜ ነበር። ቅዱስ ሙሴ 120 ዓመት በሆነው ጊዜ እግዚአብሔር ሕዝቡን ለአገልጋዩ ለነዌ ልጅ ለኢያሱ እንዲያስረክበው ስላዘዘው ለኢያሱ አስረክቦታል። ሙሴ እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። ከዚያም በመላእክት እጅ በስውር ተቀበረ። የእስራኤል ልጆችም ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ።
ሰይጣንም የሙሴን ሥጋ ለእስራኤላውያን ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፉ ላይ እንደ መሰከረ የመላእክት አለቃ ቅዱስ ሚካኤል ገሠጸው። እስራኤል ልጆችም ለሙሴ 40 ቀን አልቅሰውለታል። ጌታችን ስለ ሙሴ ሲናገር ከእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን ነቢይ እንደማይነሳ መስክሮለታል። ዕረፍቱም መስከረም 8 ቀን ነው። እግዚአብሔር አምላከ ሊቀ ነቢያት ከቅዱስ ሙሴ ረድኤትን ጸጋን ክብርን ያድለን ለዘላለሙ አሜን።